የነቢያትን ተስፋ ለመሳተፍ ነው ምን ጾም። ምንድነው የብሉይ ኪዳን ጾም አምጥተን እዚህ ምን ጾም ሊሉን ይችላሉ ሌሎቹ። የተስፋ ጾም ነው። ኤፌሶን ምዕራፍ 2 ቁጥር 20 ላይ ምን ይላል? ዲበ መሰረተ ነቢያት ወሐዋርያት ታነጽክሙ ወብነ ማዕዘን ትሰለ ሊሁ ኢየሱስ ክርስቶስ። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ማን ነው የሚለው? ክርስቶስ። ስለዚህ በነቢያት መሰረት ላይ ቆማቸዋል ስለሚል ያንን ተስፋ ለመፈጸም ለመሳተፍ እንጾማለን። ሰው እንዲሆን ያደረገው አንዱ የነቢያት ጾም ነው። ጾመው ጸልየው አልቅሰው ስለለመኑት እና አምላክ ተስፋ የተደረገበት ጾም የተስፋ ጾም ነው። ጾመ ነቢያት ተስፋ የተፈጸመበት ጾም። ታኅሳስ 29 ተስፋ ይፈጸማል። ጾመ ነቢያት እንደነገርኳችሁ 44 ቀን ነው የሚመጣው እስከ ታኅሳስ 29 ድረስ። ታኅሳስ 28 ሲጨምረው ከዛሬ 15 ጀምሮ 44 ይመጣል። ላልተፈጠረበት ዓላማ ሲሆን አንድ ነገር ይበላሻል። እኛ የተፈጠርነው ለጾም ነው፣ ላለመብላት ነው የተፈጠርነው። አሁን ወደፊት ራሱ ከሞትን በኋላ የመንግስተ ሰማያት ኑሮ የምን ኑሮ ነው? የመብል ነው የጾም ነው? የጾም ኑሮ ነው ማለት። ስለዚህ መጾም ማለት የመንግስተ ሰማያትን ኑሮ በምድር መኖር ማለት ነው። በደፈረሰ ውሃ ፊትን ማየት አይቻልም እንደምታዩት። እና ሁልጊዜ የምንበላ ከሆነ ማንጾም ከሆነ ህሊናችን ሁሉ ደፍራሳ ነው። ሁኔታችን እንኳን መረዳት አንችልም። እና ጸሎተኛ ለመሆን ራሱ መጾም አለብን። ዝምታ፣ ይሄ መቀባጠር እንዲቆም፣ ፍቅር እንዲኖረን፣ ርኅራሄ እንዲኖረን፣ እንባ እንዲኖረን። ሁልጊዜ አሁን ዝም ብሎ የሚበላ ሰው ምሕረት የለውም። ችግር እንኳን ሲሰማ አይደንቀውም። የሰው ችግር እንኳን ሲነግሩት አቃሎን የሚሄደው አይ ቀላል ነው ብሎን የሚሄድ። እንግዲህ ባለፈው ነግሬያቸዋለሁ። ችግርን ማቅለልና ማቃለል ልዩነት አለው አይደለም? ማቃለል መናቅ ነው። የሰው ችግር መናቅ ትክክል አይደለም። ማቅለል ነው፣ መፍትሄ ማምጣት ነው እንጂ የሰውን ችግር ቀላል ነው ብሎ በራስ ወንበር ተቀምጦ መፍረድ ትክክል አይደለም። ስለዚህ ምን ማድረግ ርኅሩህ ልብ የሚኖረን ስንጾም ነው። እግዚአብሔርን የሚያስመስል መላእክትን የሚያስመስል ርኅራሄ የሚሰጥ ትጋት የሚሰጥ ሰውነትንም ጤና የሚያደርግ እግዚአብሔር ስለሚያስብልን ነው እኮ እንድንጾም ያደረግን። አውቃችኋል አይደለም? ስለሚያስብልን። አሁን እንግዲህ 72 ሰዓት ቢያንስ የሚጾም ሰው በካንሰር የመጠቃት እድሉ እየቀነሰ ይሄዳል ተብሎ አሁን ተጠንቶ ተደርሶበታል አይደለም? ይሄንን እግዚአብሔር ቀድሞ ነው ያወቀልን። ይሄን 24 ሰዓት ሰውነታችን ብናስበላው መከራ ሊወልድ እንደሚችል አውቆ ነው ጾምን ይሰራልን። ለስጋም ይጠቅማል፣ ለነፍስም ይጠቅማል፣ ብርቱ ያደርጋል። ያንን ለማድረግ ነው እንግዲህ እንደ እባብ እንኳን ይጾማል። የኛን ብትተውት እባብ ሰውነቱ ሲያረጅ 40 ቀን ይጾማል። ከተሰነጠቀ መሬት ውስጥ ይገባና 40 ቀን ጾሞ 40ውን ጾሞ ሲጨርስ ያ ያረጀው ቆዳው ተገፎ እዚያው ይቀርለታል። ብዙ ጊዜ ገጠር ያደገ ሰው እዚህ ላይኖር ይችላል እንጂ አይታችሁ የእባብ ልብስ የሚባል አይታችሁ ታውቃላችሁ? ገጠር የእባብ ልብስና እዚያ ከጾሞ ሲጨርስ ሲወጣ ቆዳው ተገፎ በትክክል ቆዳውን እናገኘዋለን። የእባብ ልብስ ተብሎ በዚህ በሙጃ ምን የሚባል አረም አለና በዚያ ውስጥ እናገኘዋለን ክረምት እና ከዚያ ጾሞ ሲወጣ ተገፎ እየወደቀለት እና እባብ እንኳን ጾሞ ይታደሳል። ውሃ ዝም ብሎ ቁጭ ቢል ምን ይሆናል? ምን ያፈራል? ተሐዋስያንን ያፈራል አይደለም? ብዙ ልዩ ልዩ ትላትሎችን ያፈራል አይደለም ነው? እና እየበላን ቁጭ ብንል ምን እናፈራለን? የዝሙት ሐሳቦች ናቸው ትላትሎች የሚባሉ። እነሱን ማፍራት እንጀምራለን። ደግሞ ልንገራችሁ፣ ልክ እንዳልኳችሁ ቅዱስ ወግሪስ እንደሚለው እሳት አንድደህ እንጨት የምትጨምር ከሆነ ምን ይላል? ምን ይላል? እሳቱ ይበልጥ ምን ይላል? ይነዳል ማለት ነው። እያየህ እየሰማህ እየበላህ የማትጸልይና የማትጾም ከሆነ በሰውነት ውስጥ የዝሙት እሳት እንደሚቀጣጠል አትርሳ። ልቡናቸውን በማንጻት ሰውነታቸውን በማንጻት ነቢያት እግዚአብሔርን አይተውታል፣ ፊት ለፊትም ተነጋግረዋል ይላል አባ ሕርያቆስ። ሙሴ ባልንጀራ ከባልንጀራው ጋር እንደሚነጋገረው ከእግዚአብሔር ጋር 570 ቃላትን ተነጋግሯል። እንዲህ ያደረገው ምን አድርጎ ነው? 40 ቀን ጾሞ ነው። ከእግዚአብሔር ጋር ለመነጋገር የሚያስችለን ምንድን ነው ካላችሁኝ፣ ጾም። ስንጾም እግዚአብሔርን እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
ይትባረክ እግዚአብሔር ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም